ስለ ባዮሜዲካል ኢንጂነሪንግ ለማወቅ ወደፊት ለመማር ወይንም ደግሞ ሙያውን ለማሳደግ የሚረዱ ነጥቦችን በሚገባ እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋን ደወል በመጫን የዩቲዩብ ቻናል ቤተሰብ ይሁኑ። እንቀጥል። ባዮሜዲካል ኢንጂነሪንግ ከስሙ እንደምንረዳው ሶስት ቃላትን የያዘ ማለትም የመጀመሪያው ባዮ፣ ቀጣዩ ሜዲካል እና ሶስተኛው ደግሞ ኢንጂነሪንግ የሚሉትን ይዟል። የመጀመሪያውን ብናይ ባዮ ይላል። ባዮ ስንል ህይወት ማለት ነው። ባዮ ሜዲካል ኢንጂነሮች ስራቸውን በአግባቡ ለመስራት የሰው ልጅ ስሪት እንዲሁም የሰውነት አካሎችን አሰራር በደንብ ማወቅ ይኖርባቸዋል። ይህም ሶስት ነገሮችን ለማወቅና ለመረዳት ያግዛቸዋል። የሰውነትን አሰራር፣ እንዴት ሰውነታችንን በሽታ እንደሚያጠቃና እንዴት መከላከል እንደሚቻል በትንሹም ቢሆን ፍንጭ ለማግኘት ይረዳቸዋል። ወደ ሁለተኛው ልምጣ። ሜዲካል ነው። የመጀመሪያውን ባዮ ካል የሁለተኛው ሜዲካል የሚል ተርም አለው ወይም ወርድ አለው። ሜዲካል ስንል የጤና እንክብካቤ የሚል ትርጉም ይኖረዋል። የጤና እንክብካቤ ስንል ደግሞ እንደ መመርመር፣ መፈወስ፣ መከታተል፣ መርዳት የሚል ከጤና ጋር የተገናኙ ትርጉሞች ይኖሩታል። እነዚህ መመርመር፣ መፈወስ እና የመሳሰሉ ነገሮች ካሉ ሆስፒታሎች፣ ክሊኒኮች፣ ዶክተሮች፣ የሕክምና እቃዎች ባዮሜዲካል ኢንጂነሮች መኖራቸው አይቀሬ ነው። ምክንያቱም አንድን ህሙማን ከህመሙ እንዲድን ለማድረግ የእነዚህ ነገሮች በሙሉ መኖር አስፈላጊ ነው። ስለዚህ ባዮሜዲካል ኢንጂነሮች እዚህ ውስጥ ምን ያደርጋሉ ብንል ህሙማንን ለመመርመር፣ ለመፈወስ በሚደረግ ርብርብ ውስጥ የህክምና እቃዎች በሚገባ እንዲሰሩ ዶክተሮችንና ህሙማንን በሚገባ ያግዛሉ። ወደ ሶስተኛው ልምጣ። ኢንጂነሪንግ የሚለው ነው። መጀመሪያ ባዮ የሚለውን አየን፣ ከዛ ደግሞ ሜዲካል የሚለውን አየን፣ ሶስተኛ ደግሞ ኢንጂነሪንግ የሚለውን እናያለን። ኢንጂነሪንግ ማለት ምህንድስና ማለት ሲሆን ባጭሩ በገሃዱ ዓለም ያሉ ለሰዎች እክል የሆኑ ችግሮችን መፍትሄ መስጠት ማለት ነው። ሲቪል መሐንዲሶችን ብንወስድ የመንገድ ችግር ቢኖር የሚገራርሙ የመንገድ ዲዛይኖችን በመጠቀም መፍትሄ ያመጣሉ። ባዮሜዲካል መሐንዲሶች ውስብስብ ማሽኖችን በመስራት ጤና ተቋማት እንዲዘምኑ ያደርጋሉ። ኤሌክትሪካል ኢንጂነሮች የተሻለ የመገናኛ አውታሮች ይዘረጋሉ፣ ያፋጥናሉ። ስለ ኢንጂነሪንግ ስናወራ በእንግሊዘኛው ኢት ኢዝ አን አርት ኤንድ ሳይንስ ቱ ሶልቭ ፕሮብለም የሚል ትርጉም ይኖረዋል። ኢንጂነሪንግ እንደ ክሪኤቲቪቲ ኤንድ ኢኖቬሽን የሚሉ ተርሞችን የሚያጠቃልል ሲሆን ክሪኤቲቪቲ ስንል ብዙ ጊዜ አይዲያዎች አእምሯችን ላይ የሚመጡ የፈጠራ ሀሳቦችን ያተኩራል። ኢኖቬሽን ስንል ግን እነዚህ የፈጠራ ሀሳቦችን ወደ ምድር በማውረድ የሰዎችን ችግር በትክክል መፍታት አለመፍታታቸውን የምናረጋግጥበት ነው ማለት ነው። ባዮ ማለት ስለ ሰው ልጅ የሚያጠና ሳይንስ ከሆነ፣ ሜዲካል ደግሞ አጠቃላይ በሆስፒታሎች በክሊኒኮች አካባቢ ያሉ የጤና እንክብካቤ የሚያሳይ ከሆነና ኢንጂነሪንግ ደግሞ የፈጠራና የቴክኖሎጂ መንገድ ከሆነ እነዚህን ነገሮች ባዮ ሜዲካል ኢንጂነሪንግ አጣምሮ ይዟል ማለት ነው። ባዮ ሜዲካል ኢንጂነሪንግ ማለት የኢንጂነሪንግ መርሆች፣ ክህሎቶች፣ እውቀቶች በመጠቀም ጤና አካባቢ ያሉ ችግሮችን ማለትም የህክምና እቃዎችን ዲዛይን በማድረግ ሜንቴን በማድረግ ማኔጅ በማድረግ በአግባቡ እንዲሰሩ በማድረግ በማሻሻል ከፍተኛ የሆነ አስተዋጽኦ የሚያደርግ የኢንጂነሪንግ ዘርፍ ነው። ከዚህ በተረፈም ባዮሜዲካል ኢንጂነሮች እንዴት ችግሮችን ይፈታሉ ካል ከዚህ በታች በምዘረዝራቸው አራት መሰረታዊ ችግሮችን ይፈታሉ። አንደኛ የህክምና እቃዎችን በመንደፍ በማበልጸግ በስራ ላይ እንዲውሉ በማድረግ በመትከል በማሻሻል በመጠገን እንዲሁም በጥንቃቄ እንዲቀመጡ በማድረግ ከፍተኛ የሆነ አስተዋጽኦ ያደርጋሉ። ሁለተኛ ሰው ሰራሽ የሰውነት ክፍሎችን በመስራት እንደ ኩላሊት፣ ጉበት፣ ልብ የመሳሰሉትን በመስራት በሰዎች የሰውነት ክፍል ውስጥ በመትከል የሰዎችን እድሜ ለማራዘም ከፍተኛ ሚና ይጫወታሉ። በሶስተኛ ደረጃ የተቆረጡ ማለትም በህመም በአደጋና በተለያዩ የተፈጥሮ ምክንያት እጃቸው ወይም እግራቸው የተቆረጡ ሰዎችን በመተካት ባዮሜዲካል ኢንጂነሮች ከፍተኛ የሆነ አስተዋጽኦ ያደርጋሉ። በአራተኛ ደረጃ የተለያዩ የህክምና ተቋማት የተቀላጠፈና ፈጣን አገልግሎት እንዲሰጡ ሶፍትዌር በማበልጸግ ጥቅም ላይ እንዲውል ያደርጋል። በአጠቃላይ ባዮሜዲካል ኢንጂነሪንግ የህክምና፣ የኢንጂነሪንግ፣ የኮምፒውተር ሳይንስ፣ የህይወት፣ የማትስ ኮርሶችን አጠቃላይ የሚይዝ ኢንጂነሪንግ ዘርፍ ነው። ባዮሜዲካል ኢንጂነሮች ከኮምፒውተር ሳይንስ ሊሆን ይችላል፣ ከህይወት ሊሆን ይችላል፣ ከጤና ሊሆን ይችላል፣ ከብዙ አንግል ማየት ይኖርባቸዋል። ምክንያቱም እየሰሩ ያሉ የሰው ልጅ ህይወት፣ የሰው ልጅ ህመም የሚያገግም ወይም ደግሞ እንዲስተካከል የሚያደርግ መሳሪያዎችን ለመፈብረክ ከፍተኛ የሆነ ርብርብ እያደረጉ ስለሆነ ነገሮችን ከብዙ አቅጣጫ የሚያዩና በብዙ ነገር ብቁ ሊሆኑ ይገባል። በሜዲካል ኢንጂነሪንግ በአገር ደረጃ ምን ይመስላል የሚሉና የሥራ ሁኔታ አጠቃላይ እንድሰራላችሁ ከፈለጋችሁ ሰብስክራይብ አድርጋችሁ ኮሜንት አድርጉልኝ። በሚቀጥለው ቪዲዮ እመለሳለሁ። ስላዳመጣችሁኝ አመሰግናለሁ።